ሚስጥር በአደባባይ ደብቀውታል። በደንብ ስሙ። ምክንያቱም ሜትሪክሱ ገንዘባችን ብቻ አይደለም የሚፈልገው የእኛ ንዝረት ወይም ፍሪኩዌንሲ ነው የሚፈልገው። በሰው ልጅ ታሪክ ውስጥ ያሉ ታላላቅ ስልጣኔዎች ከሱሜራውያንና ከግብፃውያን ጀምሮ እስከ ዛሬዋ የቫቲካን ቁንጮ መሪዎች ድረስ ለምንድን ነው በአንድ ምልክት ላይ ብቻ የሚያተኩሩት ብላችሁ አስባችሁ ታውቃላችሁ? ቅርጻ ቅርጾቹን ተመልከቱ፣ በትሮችን ተመልከቱ። የጥድ ፍሬ ወይም ፓይንኮን የያዙት የአትክልት ስራ ስለሚወዱ አይደለም ጀመው። እያሳዩን ያሉት ስለ ፓይናል ግላንድ ወይም ፒኒየል ግላንድ ነው፣ እጢ ነው። የጥንት ሰዎች በጭንቅላታችን መሃል ያለችው ያቺ ትንሽ እጢ ባዮሎጂካል ራዲዮ እንደሆነች ያውቁ ነበር። እሷ በአካላዊው ዓለምና በረቂቁ ዓለም መካከል ያለች ድልድይ ነች ብለው ያስባሉ። የእውነተኛ ንቃተ ህሊናቸው ወይም ኮሽስ ማይንዳችን መገኛ እሷ ነች። ግን አደገኛው ነገር ይሄ ነው። እነሱ የእኛን ፓይናል ግላንድ ሆን ብለው እንዲደነዝዝ እያደረጉት ነው። የተቀነባበሩ የዘይት አይነቶች፣ ዘወትር የምንጋለጥበት የኤሌክትሮኒክስ ሰማያዊ ብርሃን ብሉ ላይቶች ለጤና ተብሎ የመጣ አይደለም። ይህንን ሶስተኛውን እየተባለ የሚጠራውን ለመዝጋት የታለመ ጥቃት ነው። እንድንታወቅ፣ እንድንደነዝዝና ከምንጫችን እንድንቋረጥ ይፈልጋሉ። አድርገውታል። ቫቲካን በግቢያ ውስጥ ግዙፍ የነሐስ የጥድ ፍሬ ሐውልት አላት። ለምን? ምክንያቱም ገዢዎቹ የመንግስቱን ቁልፍ ለራሳቸው ይዘው ለሰዎች የሳሰተ እውቀትን፣ የሳሰተ እውነትን ስለሚሰጡ ነው። የነቃ ፓይናል ግላንድ ያለው ሰው ሊገዛ እንደማይችል ያውቃሉ። እነሱ ሚስጥራትን ያያሉ፣ ውሸቶችን ይለያሉ። ግን ያንን ድንዛዜ ሰብሮ ማብሪያ ማጥፊያው ሊያበራ የሚችል አንድ የተለየ ንዝረት ወይም ፍሪኩዌንሲ አለ። እኛ በ9 ሰዓት ስራ ተጠምደን እንድንቀር የዓለም መሪዎች ግን ቀድመውን እንዲሄዱ የሚጠቀሙበት ሚስጥር ነው። እነሱ እንድናነባቸውና እንድናያቸው የማይፈልጓቸውን ጥንታዊ መረጃዎች ለመረዳት ሞክሬያለሁ። አንዴ በዚህ ጤና በኤሌክትሮማግኔቲክስ መስክ መካከል ያለውን ግንኙነት ካወቅን ሁሉም ነገር ይለወጣል። ዓለምን ዝም ብለን አናይም። አብዛኞቻችሁ እንዲህ አይነት መረጃዎችን ለመረዳትና እውቀቱን ለመቋቋም በጣም ደካሞች ናችሁ። ይህ የጥድ ፍሬ ምልክት እነሱ እንደሚሉት የመንፈሳዊ መገለጥ ምልክት ነው ወይስ ድብቅ መሪዎች በአእምሮ ላይ ያላቸው የቁጥጥር ማረጋገጫ? ምረጡ ብትባሉ የትኛውን ትመርጣላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ሶስተኛው አይን ስለሚባለው